እንደምን ዋላችሁ። በባለፈው ዳንኤል በሚል ርዕስ ትንሽ የእግዚአብሔር ቃል ተናግሬ ነበረ። ዳንኤልም ከአንበሳ ጉድጓድ ውስጥ እንዲወጣ ንጉሡ ትእዛዝ ሰጠ። በወጣ ጊዜም እነሆ ንጉሡም ለሰባቱ ክልል ደብዳቤ ላከ ይላል። የላከው የእሱ አምላክ እንዲመለክ፣ የእሱ ጌታ እንዲመለክ፣ የእሱ ጌታ የእሱ የሚያመልከው አምላክ እንዲመለክ ትእዛዝን ሰጠ። ዳንኤል አምላኩን አከበረው። በዛ ቦታ ላይ ነገሰ። በዛ ቦታ ላይ ብዙ እግዚአብሔር አከበረው። ከዛም በኋላ ሌላም ደግሞ ሆነ። ምን ሆነ? የጣሉት ሰዎች በአንበሳ ጉድጓድ ውስጥ ተጣሉ። ሳይደርሱም ቆራረጧቸው። አጥንታቸውም እጅግ አንድም አላስቀሯቸውም። ይሄ ነው በጣም እጅግ ዳንኤል እግዚአብሔርን የሚፈራ ሰው ነበር። ክፍል አንዴ ላይ ዳንኤል ብዬ ተናግሬያለሁ። ክፍል አንዱ ላይ የሚዩት ስሙኝ፣ ክፍል ሁለቱንም እዩት። ዳንኤል እጅግ እግዚአብሔርን ያከበረውና እግዚአብሔርን ደግሞ ከፍ ያደረገው ሰው ነው። ዳኒ ለሰባቱም ክልል ለዛ አገር ንጉሥ ምን አደረገ? ደብዳቤ ላከ፣ በተነ። የእሱ አምላክ ይመለክ። ሃሌሉያ! የእሱ አምላክ ይመለክ አለ ንጉሡ። የጣሉት ተጣሉ። ስለዚህ ወገኖቼ እግዚአብሔር ይባርካችሁ። በባለፈው ያቋረጥኩት የነበረ ይህ ነበረ። ክፍል አንዱንም ስሙና ክፍል ሁለቱንም ስሙት። ካላስተካከልኩ ማስተካክል በሉኝ። ሼርም ላይክ አድርጉልኝ፣ አሰልጥኑኝ። እግዚአብሔር ዘመናችሁን በክርስቶስ ኢየሱስ ደም ይሸፍን። እወዳችኋለሁ። ተባረኩልኝ።